ዓመታት አለፉ። ይህ ፊልም ግን የፋሲካ በዓል በመጣ ቁጥር በሕማማት ወቅት እናስታውሰዋለን። ዘ ፓሽን ኦፍ ዘ ክራይስት። የዚህ ፊልም አዘጋጅ ታዋቂው አክተርና ዳይሬክተር ሜል ጊብሰን ሲሆን ይህን ፊልም ለመስራት ከኪሱ $30 ሚሊዮን ከማውጣቱ በፊት የፊልም ፕሮዳክሽን ካምፓኒዎችን ለማሳተፍ ሞክሮ አንድም ካምፓኒ በዚህ ፊልም ላይ እጁን ለማስገባት አልፈቀደም። በመጨረሻ ሜል ጊብሰን $30 ሚሊዮን በማውጣት ይህን ፊልም በመስራት ለእይታ ያበቃው ሲሆን በዓለም ዙሪያ በመታየትም $611 ሚሊዮን ገቢ ማስገባት ችሏል። ፊልሙ እየተሰራ በነበረበት ሰዓትም አስደናቂ ነገሮች ተከስተው ነበር። በዚህ ፊልም ላይ 3 ጊዜ መብረቅ አጋጥሟል። በፊልሙ ላይ በመሪ ተዋናይነት የተሳተፈው ጂም ካቪዝል የተራራው ስብከት የተባለውን የፊልም ክፍል እየተቀረጸ ባለበት ሰዓት በመብረቅ የተመታ ሲሆን በዙሪያው የነበሩ ሰዎች እንደተመለከቱት በሰውነቱ ዙሪያ ብርሃን፣ እሳትን በግራና በቀኝ ጭንቅላቱ በኩል ይታይ እንደነበር ገልጿል። በመብረቅ ከተመታ ከ5 ደቂቃ በኋላ ጆን ሚካሊኒ የተባለው ረዳት ቀርቦ ሊያነጋግረው በሚጠጋው ሰዓት እርሱም በመብረቅ ተመቷል። ይህ ረዳት በሌላ ጊዜም የመብረቅ ጥቃት ደርሶበት ነበር። በሌላኛው ጊዜ ዣንጥላውን እንዲሁም የጣቶቹን ጫፎች መብረቅ አቃጥሎታል። ጂም ካቪዝል የግርፋቱን ክፍል በሚሰራበትም ጊዜ 2 ጊዜ በስህተት ከባድ ምት አስተናግዷል። መስቀሉን ተሸክሞ በሚጓዝበት ሰዓት የትከሻውን ልቃት፣ ተሰቅሎ በተወነበት ሰዓትም የሳምባ ኢንፌክሽን እና ኒሞኒያ አጋጥሞት ነበር። ሌላው ማይግሬን የተባለ የራስ ህመም በሽታም አንዱ ገጠመኙ ነበር። ለተከታታይ ቀናት አንድ አይን ተሸፍኖ መስራት ጭንቀትና ራስ ምታት እንዳለው ከባድም እንደነበር ለፎክስ ኒውስ ገልጿል። በዚህ ፊልም ላይ ሌላው ክስተት በፕሮዳክሽን ውስጥ የተሳተፉ ሰዎች ወደ አማኝነት መመለሳቸው ሲሆን የይሁዳን ገጸ ባህሪ ይዞ ሲጫወት የነበረው ሉካ ሊዮኔሎ የተባለ አክተር ልጆቹን አስጠምቋል። ወደ ቤተክርስቲያን መሄድም ጀምሯል። ካቪዝል 700 ክለብ ለተባለ የቴሌቪዥን ጣቢያ እንደተናገረው በዚህ ፊልም የተሳተፉ ሁሉ የዚህ ፊልም ተጽዕኖ አብራቸው እስከ ዘላለም ይቆያል። መሳተፋቸውን በተጠየቁ ቁጥር ያስታውሱታል፣ ያወሩታል ብሎ ነበር። ካቪዝል ዘ ሬድ ላይን፣ ፍሪኩዌንሲ እንዲሁም ዘ ካውንት ኦፍ ሞንቴ ክሪስቶ በተባሉ ፊልሞች ላይ የተሳተፈ ሲሆን ዘ ፓሽንን ከሰራ በኋላ ሆሊውድ አግልሎታል። ካቪዝል በአንድ መድረክ ላይ ለተማሪዎች ንግግር ሲያቀርብ በዚህ ኢአማኝ ዓለም ውስጥ ያለ ፍርሃት ወጥታችሁ እምነታችሁን ግለጡ ብሎ ነበር። በእምነቱ በሚሰጠው ቦታ መሳሳምን፣ በፊልም ላይ እርቃን ሆኖ መስራትን ይቃወማል። ለትዳሩም ትልቅ ክብር ስላለው በዚህ መንገድ መሳተፍን አይፈልግም ነበር። የሆሊውድ ሰዎች የትወና ስራ ለምን ከሃይማኖት አትለይም ብለው በጠየቁት ጊዜ በመለሰው መልስ እናብቃ፣ እምነቴ ትክክለኛውን ምርጫ እንድመርጥ ይረዳኛል። ለአክተሮቻችን የካቪዝልን ልብ ይስጥልን። ሰላም ለሁላችን።